እንግዲህ እኔም ሆንኩ እነርሱ የምሰብከው ይህን ነው፣ እናንተም ያመናችሁትን ይህን ነው። እግዚአብሔር አምላክ የተመሰገነ ይሁን። ሐዋርያ ጳውሎስ በዚህ አንድ መሰረታዊ እውነት ሲናገር እንደምናየው ይህንንም ጽፍላችሁና ማሳሰባችሁን ነገር በከንቱ አምናችሁ እንዳትሆኑ ነው ሲል ሐዋርያ ጳውሎስ ሲናገር እናያዋለን። በዚህ ላይ ዋነኛውን የወንጌል መልእክት ምን እንደሆነ ሐዋርያ ጳውሎስ ለቆሮንቶስ ሰዎች ሲናገር ነው እናያለን። አራት ነገሮች መሰረታዊ የሆኑ ነገሮች ስለ ወንጌል ማወቅ ያለባቸው ነገር ሲናገር ነው እናያለን። አንደኛ ክርስቶስ ለኃጢአተኛ ሲል መሞቱን፣ ሁለተኛ መቀበሩን፣ ሶስተኛ ደግሞ ከሞት መነሳቱን፣ አራተኛ ደግሞ ለሰዎች መታየቱን ሲገልጽ እናያለን። የኢየሱስ ክርስቶስ ከሞት በእርግጠኛነት መነሳቱ ደግሞ ዋነኛ ማረጋገጫ ሆኖ ያቀረበው ደግሞ ለኔ ደግሞ ትንሽ ለሆንኩት ሐዋርያ ለመባል ባለማልበቃው ለኔ ታናሽ ሰው ታየኝ ሲል ሲናገር እናያለን። ወንጌል የሚለው ቃል በጣም ደስ የሚል ቃል ነው። ወንጌል መሰረታዊ ትርጉሙ ቃል በቃል ሲተረጎም የምስራች ማለት ነው። የምስራች ዜና ማለት ነው። ለሚሰሙት ሰዎች መልካም የሆነ ዜና ማለት ነው። ወንጌል ስንል እንግዲህ ወገኖቼ የጌታ ኢየሱስ ክርስቶስ ሞት፣ መቀበሩን፣ መነሳቱን የሚያመለክት ነው። እግዚአብሔር አምላክ የተመሰገነ ይሁን። በዚህ የፋሲካ በዓል በመናከብርበት ጊዜ ይህንን እውነት ነው የምናከብረው። ይህንን እውነት ደግሞ እርግጠኛነት ያለው መሆኑን እዚህ ሐዋርያ ጳውሎስ ሲናገር እናየዋለን። ኢየሱስ ክርስቶስ መሞቱን፣ ኢየሱስ ክርስቶስ መቀበሩን፣ በሶስተኛው ቀን ደግሞ መነሳቱን ይህ እውነተኛ ታሪክ ነው። ወገኖቼ ኢየሱስ ክርስቶስ ከሞት መነሳቱን እውነተኛነት የሚያረጋግጥ ደግሞ ጳውሎስ መጀመሪያ ላይ ኬፋ ታየ ሲል እናየዋለን። ከዚያም ለያዕቆብ ታየ ሲል እናየዋለን። ከዛም ለ12 ደቀ መዛሙርቱ ታየ ሲል እናየዋለን። ከዛም አልፎ ለ500 ሰዎች የሚሆን መታየቱን ለመጨረሻም ለጳውሎስ ራሱ መገለጡን እዚህ ላይ እናየዋለን። ወገኖቼ ኢየሱስ ክርስቶስ የሞትና የትንሣኤ ኃይል እውነተኛ የተረጋገጠ ሊታመን የሚችል እውነት ነው። እግዚአብሔር ይመስገን። በዓለም ውስጥ ከተፈጸመው አስደናቂ ነገር አንዱ ኢየሱስ ክርስቶስ ወደዚህ ምድር መምጣቱን፣ የሰዎች ኃጢአት ሁሉ ተሸክሞ በመስቀል መሞቱ በዓለም ታሪክ ተሰምቶም ተወርቶም ማያውቀውም የሞተውን ከሞት መነሳቱን ይህንን እውነተኛ ታሪክ ነው። እንግዲህ ወገኖቼ የትንሣኤን በዓል ስናከብር ይህንን እውነት ማስተዋል አለብን። ክርስቶስ መሞቱን፣ ክርስቶስ መቀበሩን ግን እዛ በተቀበረበት አልቀረም። ቅዱሳን መጻሕፍት እንደሚሉት በሶስተኛው ቀን ተነሳ። እግዚአብሔር ይመስገን። አራቱ የወንጌል መጽሐፍት ያየ እንደሆነ የጌታ ኢየሱስ ክርስቶስ የመምጣቱን ዋነኛ ምክንያት የሰው ልጅ ለማዳን መሆኑን የእግዚአብሔር ቃል አስረግጦ ያሳያል። ጌታ ኢየሱስ ክርስቶስ እንደኛ ሰው ሆኖ መገኘቱን ምክንያት ሲያቀር እንደዚህ ያለ የሰው ልጅ ሊያገለግል ለብዙ ሰዎች ለመዳን ራሱን ሊሰጥ መጣ ይላል። እግዚአብሔር ይመስገን። ኢየሱስ ክርስቶስ ወደዚህ ምድር ሰው ሆኖ እንደኔና እንደናንተ የመገኘቱ ዋነኛ ምክንያት የሰው ልጅ ከጠፋበት ለማግኘት፣ ከወደቀበት ለማንሳት፣ ከዛ ከሞተበት ነገር ደግሞ ሕይወት ለመስጠት ነው። እግዚአብሔር አምላክ የተመሰገነ ይሁን። አራቱ የወንጌላት መጽሐፍት ያየ እንደሆነ ስለ ኢየሱስ ክርስቶስ መሞት፣ ኢየሱስ ክርስቶስ መቀበር፣ ኢየሱስ ክርስቶስ መነሳት አርግጦ አስረግጦ ያሳያል። ምክንያቱም ሰው ከዛ ከጠፋበት ከሞተበት ከእግዚአብሔር ከተለየበት ቦታ ለማዳን ከሆነ ኢየሱስ ክርስቶስ ዋጋ መክፈል ነበረበት። ኢየሱስ ክርስቶስ
የሰው ልጅን ለማግኘት ለማዳን ሲል በመስቀል ላይ መሞቱን የእግዚአብሔር ቃል አስረግጦ ያሳየናል። ሐዋርያ ጳውሎስ ስለ ኢየሱስ ክርስቶስ መሞት ሲናገር ስለ ኢየሱስ ክርስቶስ የመሞቱን ምክንያት ሲናገር ገና ኃጢአተኞች ሳለን ገና ደካሞች ሳለን ክርስቶስ ለኛ በመሞቱ እግዚአብሔር ለኛ ያለውን ፍቅር አሳየ ሲል እናያለን። እንግዲህ ኢየሱስ ክርስቶስ ወደዚህ ምድር እኔንና እንደናንተ ሰው ሆኖ መገኘቱ ፍጹም ጻድቅና ቅዱስ የሆነ እንደ በደለኛና እንደ ወንጀለኛ ተቆጥሮ በመስቀል ላይ ሲሞት የእግዚአብሔር ቃል አስረግጦ ያሳየናል። ጌታ ኢየሱስ ክርስቶስ እንደኔና እንደናንተ ፍጹም ሰው ሆኖ ቢመላለስም አንዳች ኃጢአት አልሰራም። ግን እንደ በደለኛ ተቆጥሮ በመስቀል ሲሞት እናያዋለን። የእግዚአብሔር ቃል የኛ ኃጢአት የኛ በደል እንዲሞት እንዳደረገው የእግዚአብሔር ቃል ይነግረናል። የሰው ልጅ ሊከፍለው የማይችለውን የኃጢአት ዕዳ በኢየሱስ ክርስቶስ ላይ ጫን ወረደ። የኃጢአታችን ሁሉ ተሸክሞ ደግሞ በመስቀል ሞተ። ሐዋርያ ጳውሎስ ስለዚህ ሲናገር በሮሜ ምዕራፍ 6 ካነበብነው ኢየሱስ ክርስቶስ ሲሞት እኛ ከእሱ ጋር ሞትን። ምክንያቱም እንዲሞት ያደረገው የኔና የናንተ ኃጢአት የሰው ልጅ ሁሉ ኃጢአት መሆኑን ነው። ሲቀበርም እኛ ከእሱ ጋር መቀበራችን የእግዚአብሔር ቃል ይነግረናል። ምክንያቱም የሞተው ሰው መቀበር አለበት። ኢየሱስ ክርስቶስ ሲሞት እኛ ከእሱ ጋር ሞትን። ኢየሱስ ክርስቶስ ሲቀበር ከእሱ ጋር ተቀበር። እግዚአብሔር ቃል ደስ የሚለው ደግሞ ኢየሱስ ክርስቶስ ከሙታን ሲነሳ ለአዲስ ሕይወት በአዲስ ሕይወት ደግሞ ከእሱ መነሳታችን የእግዚአብሔር ቃል ያሳየናል። እንግዲህ ወንጌል ስንናገር ወገኖቼ ስለ ትንሣኤ በዓል ስናከብር ይህንን እውነት ማወቅ አለብን። ኢየሱስ ክርስቶስ የኃጢአት ዕዳችን እንደከፈለልን የሰው ልጅ ከእግዚአብሔር አብ ሊታረቅ የሚችልበትን መንገድ ሙሉ በሙሉ ለመክፈል ሰው ሊጸድቅበት የሚችል በር ለመክፈት ኢየሱስ ክርስቶስ የሞት ዋጋ ከፈለ። ኢየሱስ ክርስቶስ በመስቀል ላይ ሲሞት ደሙን አፈሰሰ። ያ የፈሰሰው ደም ከኃጢአት ሁሉ ሊያነጻ የሚችል ኃይል ያለው ነው። እግዚአብሔር የተመሰገነ ይሁን። ያ የፈሰሰው ደም ሰው ከረቀበት ሊያቀርብ የሚችል ኃይል ያለው ነው። እግዚአብሔር የተመሰገነ ይሁን። ኃጢአተኛ የሆነ ሁሉ ሊያጸድቅ የሚችል ኃይል ያለው ነው። እግዚአብሔር አምላክ የተመሰገነ ይሁን። ሐዋርያ ጳውሎስ በጌታ በኢየሱስ ክርስቶስ ካመንን በሕይወታችን የሚፈጸመው ነገር ሲናገር እንደዚህ አለ። እንግዲህ በጌታ በኢየሱስ ክርስቶስ ከጸደቅን ከእግዚአብሔር አብ ሰላም አለ። እግዚአብሔር አምላክ የተመሰገነ ይሁን። ከእግዚአብሔር አብ ልንታረቅበት የሚችል መንገድ ጌታ ኢየሱስ ክርስቶስ ከፈተ። ጌታ ኢየሱስ ክርስቶስ ለራሱ ሲናገር በዮሐንስ ወንጌል ምዕራፍ 14 ቁጥር 8 እንደዚህ አለ። እኔ እውነት መንገድ ሕይወትም ነኝ አለ። እግዚአብሔር ይመስገን። ካለ እኔ በስተቀር ወደ አብ ሊቀርብ የሚችል ማንም የለም። እንግዲህ ወገኖቼ የትንሣኤ በዓል ስናከብር ይህንን መገንዘብ አለብን። ወደ እግዚአብሔር አብ ወደ ፈጣሪያችን ለሆነው አባታችን ለሆነው የመኖራችን ምክንያት ዋነኛ የሆነውን እግዚአብሔር አብ ልንቀርብበት የሚችል በር ከፈተልን። እግዚአብሔር ተመሰገነ ይሁን። በሮሜ ምዕራፍ 3 ቁጥር 23 ሐዋርያ ጳውሎስ ሲናገር ሁላችን በድለናል፣ ኃጢአትም ሰርተናል፣ የእግዚአብሔር ክብር ጎድሎብናል ይላል። ከአዳም የተወለደ ሰው ሁሉ ኃጢአተኛ ነው። ነገር ግን ጌታ ኢየሱስ ክርስቶስ ኃጢአተኛውን ሊያጸድቅ ለእኔና ለእናንተ ሲል በመስቀል ላይ ሞተ። የኃጢአት ዕዳን ሁሉ ከፈለ። ኃጢአታችን እንዲሞት አስገደደ። የኢየሱስ ክርስቶስ መስዋዕት በእግዚአብሔር አብ ሙሉ ተቀባይነት ስላገኘ ደግሞ እግዚአብሔር ቃሉ እንደሚነግረን ከ3 ቀን በኋላ አስነሳው። ኢየሱስ ክርስቶስ ከሞት መነሳቱን ለእኔና ለእናንተ በጽድቅ ልንኖር
በእግዚአብሔር አብ ሙሉ ተቀባይነት እንድናገኝ በእግዚአብሔር አብ ሙሉ የመቅረብን መብት እንድናገኝ አደረገን። እግዚአብሔር አምላክ የተመሰገነ ይሁን።